ኧረ ቆንጆ ተረጋጊ፣ በእናትሽ ተረጋጊ። ምንም ችግር የለውም። እያንዳንዱ ነገር አንቺ አምሻ እንዴ? አንቺ እብድናት እንዴት ከዚህ በኋላ ጫማ ይሽታል ማለት ነው። ስለዚህ ቅድምም ሆን ብለሽ እንደዛ መስለሽ ማለት ነው። ዛሬ መጀመሪያ ጫማ ልቄ ስንገባኛ ቆንጂትዬ እኛ ከኛ ጋር ችግር አለ በሽኔ ፍቅር ስለማብላን ነው። ጫማ አውልቋልሽ ነው አለቅም ስለመሸጥ ለሴኔ የኔ ጫማ መቼ ሸቶ የሚያውቀው እንደዚህ የምትይው ይሸጣል። ሽቶ ነው የምታውቁት ይሸጣል። አንቺ ምን እየሆንሽ ነው? አንቺ ይሄ እኮ ንቀት ነው። አንቺ ምንድነሽ? እንዴ አንቺ ይሄ ንቀት ነው። ንቀት ነው። ጫማ ይሸጣል። ሌላ ምን ይምራው? ይሸጣል ቤተሰብ ነው። ጫማ ይሸጣል። ምን እየሆንሽ ነው? ቆይ ልስታከኝ። ይሸጣል ጫማ ይሸጣል። ይሸጣል ይሸጣል። እንዴት ነው የሚሻለው? ካልሄድን ምንድን ነው የሚሆነው? በቃ ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? እና አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ይኸው ተመልሰን መተናል። ቆይተናል። እናንተን ሳናይ ቆይተናል። አሁን ተመልሰን መተናል። እናንተንም ናፍቃችሁኛል፣ እኔ እናንተን ናፍቃችሁኛል። አሁን ተመልሰን መተናል። ውብዬ ትንሽ ብላት ከነሱ ጋር ናሂ እሷን ያንተከባከበ ለራሱ ከስታል። እኔም ከስቻለሁ፣ ስራዬን ብቻ እየሰራሁ አሁን ፀጉርም ተብላሽቷል። ውብዬ ደበር ድሮ አሁን ምሰራ አሁን የለም ብቻ ነው የሰራሁት። ውብዬ ታማ አሰራው ወደ 15 ቀን ነው ቆየችው። ታማ አልወጣችም። አሁን እነሱም ወደ ዩቲዩብ አልተመለሱም። እሷ ታማ ጭንቀት ላይ ሆኖ አሁን እነሱን ዘና አደርጋለሁ፣ እናንተንም እነሱንም ዘና አደርጋለሁ ብዬ ነው የመጣሁት። አስቤ ከሊዱ ጋር አስቤ ነው የመጣሁት። ሊዱ እዚህ ጋር ቀረጸች ናት። እኔን ዛሬ ይዤ የመጣሁት ይሄ ቤቱን መወልወያ የወለወልኩኝ ውብዬና ነፍሬ ዳጊ ደግሞ ውብዬና ብለው ዛሬ ዘና አደርጋለሁ ብለው ወደ ውጭ ወጣሉ። እኔና ቤት ቀርተን ቤቱን ያስተካከል ነበር። እነሱ ሲመጣ ጫማችሁ ለምን ሳታወልቁ ገባችሁ ብለን ጫማችሁ ለምን ሳታወልቁ ገባችሁ ብለን በሱ ምክንያት እንጨቃጭቃለን። ከዛ ጫማው ይሸታል የሆነ ምን አይነት ጫማ ነው ብለን እንቆጣለን። በቃ ስንሰዳደባለን። ዛሬ እንደዚህ ብዬ እነሱ ፍራንክ አደርጋለሁ አስደነግጣለሁ ብዬ ነው የመጣሁት። ቤተሰብ ዛሬ መርጬ አስቤ የመጣሁት የሚገርም ሀሳብ ነው። ቤተን የወለወልኩኝ ቤተን ያጸዳው ጠብቃለሁ ብዬ ነው ከሊዱ ጋር ተመካክረን የመጣሁት። የሚገርም ሀሳብ ነው። ላይክ እና ሼር እንዳትረሱ ቤተሰብ። በጣም ነው የምንወዳችሁ፣ በጣም ነው የምናከራችሁ ቤተሰብ። እንግዲህ ላይክ ሼር እንዳትረሱ ቤተሰቦቻችን። ጠፍተን ይኸው ዛሬ ተገኝተናል። ዛሬ ቤታችን የወለወለን እንመጣለን ብለን ነው የመጣሁት። ቤታችን የወለወልኩ ነኝ። በጫማ ከገቡ ለምን ገባችሁ ብለን እንጨቃጭቃለን ብለን ነው የመጣነው ቤተሰቦች። እነሱ ተመልሰው እስከሚመጡ እነሱ እስከሚመጡ ድረስ የወለወለን እንላለን። ተመልሰን እስከሚመጣ ድረስ መልካም ቆይታ ነው ቤተሰብ። ተመልሼ መጥቻለሁ። እነሱ አሁን እየመጡ ነው። እኔ ቤትን ያጸዳው የወለወልኩኝ ስራዬ የሰራውን ብዬ በሱ ምክንያት ይቆጣለሁ። አሁን እነሱ የደረሱ ናደ ነው። እኔ ደግሞ እዚህ ስራን የሰራው ነኝ ቤተሰብ። እነሱ ሲመጡ በጣም የገባን ፍራንክ ነው ዛሬ የመጣሁት። አሁን በዚህ ሰሞኑ ዩቲዩብ ላይ አልቀረቡም። ለዛ ዛሬ እነሱን ይዤ እመጣለሁ ብዬ ነው ቤተሰብ የመጣሁት።
የሚገርም ያዳን ልጅ መጣሁ። እውነት ሁሉ ቪዲዮ በቃ ሁሉ ፍራንክ ይበቃል። ዛሬ በጣም ቤትን ያጸዳው ለራሴ እዚህ ቆንጅት እኔ ረፊ ብዬሻለሁ። ምንድነው ቆይ እሱም ትረብሽ ቆይ አንቺ በቃ ረፊ ብዬሽ ውብዬ ስራት አስይቻት በቃ እንግዳ እኮ ነው እዚህ የተቀመጠው እንዴ በቃ ችግር የለውም። እኔ ይቅር በሉ እውነት እኔ ይቅርታ እውነት ልጅቷ ዛሬ ምን ሆና ነው የጠበቀችኝ? አይደለም የሆነ ነገር ወይ ስራ ድክማት ይሆናል። ጫማ ማውረድ ደግሞ እኛ ለምደናል። ምንም ችግር የለውም። እኛ ቤት እኮ ቆይ እኔ ያለው ነው ችግር የለውም። እኔ አልፈልግም በቃ ቆንጆ በቃ እሺ ማሬ ተው አይደለም ምን ይቆይ በቃ አንተ ነው በቃ ማሬ በቃ ተዋት። እኔ ጥዳለሁ ሻይ በቃ ችግር የለውም። ችግር የለውም። አኛ ደበረኝ ይቅርታ ኖርማል ነው ለኛ ማውለቅ ጥም ነው ለግና አላለቀም እኮ ደግማት ይሆናል አይታወቅም። በቃ ችግር የለውም በቃ ችግር የለውም። ብያት ተጨነቂ ናይ በቃ እርሳው ምን ችግር የለውም። እንደዚህ ፈታ ብለን መተን እንደገና አትጨናነቅ። ደክማት ነው ያጋጥማል። ሰላም ነበረ ስንወጣ ምን ደክማት ነው ሞስት ፕሮባብሊ እንዴት እንዲደረጋል እንዴ አንዳንዴ እኮ እንደዚህ ነው በቃ ወይ እንግዲህ ከሙዱ ሲጨናነቅ ነገር በነገር ሲደራረብ ይረብሻል። በቃ ወይኛ ተታና አንቺ ነው ታይ እኛ ይደብረናል። ወይኔ ነው እዚህ ጋር ማለት ኧረ ችግር የለም። አትጨናቁ እናንተ ፈታ በሉ ፈታ ያለበትን ጊዜማ አታበላሹ። ፈታ ብለን መተን እንደገና ችግር የለውም። እኛ እኮ ሲጀምር ለምደናል። ቤት አያስጨንቅም። እኛ ቤተኛ ነን፣ ቤተሰብ ነን፣ ይገባናል። አንደርስታንድ ሻይጣጂ ምንም ችግር የለውም። እያንዳንዱ ነገር
አንቺ አምሻ እንዴ አንቺ ብድናት እንዴት አንቺ ጤነኛ አይደለሽም? ምን ይሆንሽ ነው? እንደዚህ የምታየው የሰው ጫማ ያምሻል? ሂጂ የኔ ጫማ ሸቶ አያውቅም በሕይወቱ። ጫማው አውልቋልሽ ነው አወለቅም። የኔ ጫማ መቼ ሸቶ የሚያውቀው እንደዚህ የምትይው? ይሄ እኮ ንቀት ነው። ይሄ ንቀት ነው። ቆንጆት ምን ሆነሽ ነው? አይደለም ለእኛ ያለሽ አስተሳሰብ እንደዚህ ነው እንዴ? እንዴት ደህና ሰው መስሎሽ ነበር እኮ። ይሄ አስተሳሰብሽ ራሱ ከየት መጣ? ስለኛ ያለሽ አስተሳሰብ ምን ማለት ነው? ይሄ እኮ ነው የተናገረችኝ እኮ ንቀት እኮ መናናቅ። ለነገሩ በእሱ አልፈርድም፣ በእናንተ ነው የምፈርደው። እኔ ይቅርታ ባህሪዋ በእናንተ ይመሰላል እኮ። ምን አደረግሽ? ምን አይነት አስተሳሰብ ነው ያለሽ? አንቺ የተከበረ ሰው እኮ ነው። አንቺ ክብር እንደዚህ እንዴት ትናገሪያለሽ? ቆንጆ በጣም ይቅርታ የሆነት አትንኪው። አሁን ምንም ችግር የለውም። ይሄ በጣም የሚደብር ነገር ነው። እሺ በጣም ይቅርታ የሆነት ቆንጆ ነው። አንቺ ሌላ ችግር ካለሽ ደግሞ ሻሚ ነበር ያሰብኩት። መፍታት ያለብሽን ከኛ ጋር አፈችም። እኛ ካጠፋን እኛ ይቅርታ እንጠይቅሽም። እሺ አሁን እሱ ምን አደረገሽ? ይቅርታ ሲጀመር እንግዳ ፊት እንደዚህ የምትናገር ቆይ ምንድነው? ልክ እኮ ግልጽ እኮ ነው። ከበስተኋላ ከማውራት በፊት ካወራ አሪፍ ነው የሚያውቀው። ወይኔ ቆንጆት ይሄ ጫማ ይሸታል። እኔ ፍቅራችሁ ኧረ ማንም አይዛለፈውም ከዚህ በኋላ። እኔ አሁን ያልገባኝ ነገር ስለኛ እንደዚህ ምንድን ነው የሚነግሩሽ ነገር አለ እነሱ ስለኛ መጥፎ ነው። ታዲያ ለምንድን ነው ነጥረሽ እንደዚህ ጫማዬን አምጥተሽ እንደ ሚዲያ ላይ ሳይሽ ጤነኛ ሰው ትመስይ ነበረ። ያምሻል እንዴ አንቺ? ምን ማለት ነው? ወይኔ ጫማ ሽቷል ብትባይ ዝም ትያለሽ? ኧረ በቃ እንዴ በቃ ምን ማለት ነው? አንቺ በቃ ዝም ብለህ አምጣ ጫማውን አምጣ በቃ ጫማውን። ቆይ ቆንጆት ምንድን ነው ችግርሽ? እንዴ ምን ነው ማለት ነው ጉዳዩ? ምን ስለኛ ያለሽ አሳሰብ እንደዚህ ነው? አንቺ የተከበረ ሰው እኮ ነው። አንቺ ዛሬ ነው ለመጀመሪያ ጊዜ ማማን ወዳታለሁ እነሱን ወዳቸዋለሁ እያልሽ ያለሽ ወይ ነው? ፍቅርሽን በዚህ ነው የምትገልጪላቸው? በዚህ ነው ፍቅርሽን የምትገልጪላቸው? ክፉ ሰው ናቸው እነሱ። ዛሬ ነው የመጣ ምን አደረጉ? ሰደቡሽ? አልሰደቡም። በቃ እኔ ቤተሰብ ልውል በጫማ ታዲያ ለዛ ነው እንደዚህ አውቀባናል እንዴ? እሺ ብለው አወለቁ እኮ እማ ከዚህ በላይ ምን ሆነሻል? ምን ሆንኩ? እናንተ ሳይምን መሰልኩ ምን ሆንኩ? ዛሬ ነው የመጀመሪያ ጫማ ነው የገባሁት እዚህ ቤት። እስከ ዛሬ ሳልሽት እንዴ ዛሬ ሸተተሽ ሲጀምር ንቀት እኮ ነው። ንቀት ነው፣ ትልቅ ንቀት። እንዴ በእናትህ እንዴ መጥፎ አስተሳሰብሽ ከየት ያመጣሽው? እኛ ለእናንተ ክብር አለን። በጣም በእናንተ ራሱ ናቸው። እኛ በፍጹም እኛ ምንም አላደረጉም። ምን አደረጉ? እሱም እነሷም ተጠፋፋት እኮ እነሱን እኮ ነው የሚመስለው። ከዚህ በላይ በፈጣሪ ልጅቷ ምን ሆና ነው? ቆንጂት ምን አደረግኩ? ምን አደረግናሽ? እያመማት እኮ ነው ቆንጂት፣ እያመማት እኮ ነው። ምን አደረግንሽ? ምን አደረግንሽ ቆንጂት? ኧረ አንተ እንዴ ስርዓት ያዝ አንተ። ምን አደረኩኝ? የልቧን ሰታ ዝም ማለት ይቻላል? ቆይ አይደለም። እሺ በእናታችሁ አትጋጩ። እሺ ቁጭ በሉና ቆንጂት ያለብሽን ችግር ከኔ ጋር አውሪ። አከብራለሁ። ሌላ ሰው ግን አዳምጪ። እና ምንድን ነው ችግርሽ? እንግዲህ እንደዚህ የምታደርጊው እንዴት አደረኩኝ? እንግዲህ ቆንጆ ሲሆንሽ አዳምጪኝ። አውልቋልሽ፣ አወለቅን፣ ደክሟታል ብዬ ከበር አደረኩልሽ። ከዚህ በኋላ ጫማ ይሽታል ማለት ነው። ስለዚህ ቅድምም ሆን ብለሽ እንደዛ የምትነጅሽን ማለት ነው።
ዛሬ መጀመሪያ ነው ጫማ ልቄ ስንገባኛ ቆንጂትዬ እኛ ከኛ ጋር ችግር አለ እሺ ነው ፍቅር ዝም ብላ ነው እሷ ምን ችግር ወይ ነው ሰማሽ ነገር አለ እና የሚያወሩሽ ነገር አለ እኛ ምን እናወራ አንተ ደግሞ ምን እንችላለን እቺ እኮ ነች የተሰጣትን ነው የምትመልሰው በራሷ ሰጥታ ምን አቃሉታ ነይ ዘው ብለሽ አውሪን እስቲ እነሱን አቆምሻቸው ችግር ካለብሽ አውሪና ፈጪ ፍሬ ቁጭ ባለው ቶንዲ ቁጭ ባለው ተመጣጣን ይሄ አሁን ተመልስ ምን የሚቀመጠው ነገር የለም ተመልስ አይ በቃ ቁጭ ባለው ለምን ተቀመጣለው ቁጭ ባለ ለምን የምቀመጠው እንዴ ይሸታል ተብሎ መቀመጣት አለ እሺ ለምን በጥፍ መታችሁ አላበዛችሁም እንዴ ሲወራው ልገታችሁ ደግሞ በጫማ እኔ የሰጠኝ ጫማ ሸተተኝ ትያለሽ አንቺ ለምን የሰራሽው ስራ ትክክል ነው እኔ አይ በእናንተ በቤት ጣጣ ውስጥ ነው ያልገባው እኔ በእናንተ ቤት ጣጣ ውስጥ አልገባም አወለቀን አይደለ አዳም ሳወራኝ ለወንዶች ናይ እሺ ናይ አወለቀን አሁን እኮ ለምንድን ነው ሸተተኝ ታረሽ ነይ ቁጭ ወደ ቤት ቶንዲ በቤታችሁ ጣጣ ውስጥ እኛ አንገባም በቃ እቺ ልጅ ነገር ተናግራለች አስቀይማኛለች ከዚህ በኋላ ምን ብታደርገኝ ይኸውልሽ ይቅርታ ብትለኝ ናይ ውብዬ ይቅርታ ብትጠይቀኝ ምን ብትለኝ ትርጉም የለውም በቃ መጀመሪያ ቤት ማጽዳት እኔም ስደክም ቤት ውስጥ ትንሽ ስህተት ያበሳጨኝ ነበር አሁን ግን ምንድን ነው የምትይኝ በእናትህ አታጋግል አንተ ደግሞ በቃ አሁን እነሱ አስማንተን ቤት ማጋጋል ምንድን ነው በእናትህ በቃ እሷ ተሳሳተች አይደል በቃ ተሳሳተች መታው ነው ያለብን በቃ ተሰደቡ ዝም ብለሽ በዚያርሽ ነው አንዴ እንድለፍ ማለት እኮ የሚቻል ነገር ነው ማለት ይቻላል እሺ በሰላም አይደል የመጣ ነው በእግዚአብሔር በሰላም እሺ እንሸኛኛለን በእግዚአብሔር ቁጭ በሉ በእናትህ እኔ አልቀመጥም ቁጭ በሉ የምትቀመጭ ከሆነ ፍሬ ቦታ ደክማችሁ መታችሁ እኔ እቀመጣለሁ በቃ አልቀመጥ ሳትሉ ቁጭ በል አንተና ቆንጆ በጣም ነው ማዝነው ባንቺ እኔ እንደዚህ ነገር አልጠበቅኩም ጀመር በሰላም አሁን ብዬ ነው የወጣሁት ይኸውልሽ ስለ ይቅርታ አይደለም በቃ አለቀ ይሄ ከሆነ ጥፋቱ ጠፍቷል ና ጠፍቷል እንዴት ነው ሰው የሰው ጫማ ይሸታል ማለት ነው? ምን ማለት ነው? ስለ ጫማ ይሸታል ይባላል። እኔ ጫማ ይሸታል አያውቅም። እንደዚህ አይነት ነገር እንዴት ነው? ጫማውን አይተሻል እንግዲህ ይሸታል ጫማው። ለምን ታስረዳታችሁ? ቆጥታያቸዋለሽ በግልጽ ተናገሪ። እኛ ላይ ለምንድን ነው ሰበብ እንትን የምትይው? እነሱ አሁን እኛ ላይ ተናገሩ ነው። እኛ ላይ የተቀየሙ ነው። ንገሪያቸው መጣያቸው ከሆነ እወዳቸዋለሁ ማማን እወዳለሁ እያሽቀበጠና ቪዲዮአቸው የምታዩ ምን ተፈጠረ? እኛን እንዲጠሉ ነው? እኛን ጠልተው ጥለው እንዲሄዱ ነው? ምን አገርሽ ነው ማለት? እኛን እየወቀሱ ነው። ወረውል በቃ ጫማ ይበልገቡ ከዛ በኋላ ጫማዎች ሽሽት ተመጣጣቸው አሳዩ። ሌላ ችግር አለኝ እና ይሸታል እነሱ ጫማ አዳም ተነን በጥፊት ይመታላችሁ። ሁኔታሽ እኮ ነው ስራሽ እኮ ነው። ሊማርኩ እኮ ሰው ጣጣ እኮ ነው። ለምን እዚህ ስንገባልኛ ለምን አንመጣም? እነሱ ዲዳ ያሉት አለቀ። እኛ እንጣ አረ ለማርያም ነው በእናትህ ነው አይታው በቃ አሁን ይሄን ምንድን መውጣት ነው መፍትሄው። በቃ እንሂድም ካልተመከረ አዝናለሁ ባንቺ አዝናለሁ። አዳምጪኝ ባንቺ አዝናለሁ። እነ ናሂም ሆነ ውብዬ ነግረውሽ ከሆነ ስለኛ መጥፎ ነገር እግዚአብሔር ይቀበላቸው። አንቺም እኛ ጋር ሲመጣብሽ ስለማታውቂ ነው። ልጅ ነሽ። አንቺን አልመታም አልሰድብም ምን አልልም። ገና የምታድጊ ልጅ ነሽ። እኔ ሚዲያ ላይ ሳይሽ ጥሩ ሰው ነበር የምትመስለኝ፣ ግን እንደዚህ መጥፎ መሆንሽን አላውቅም። እኔ የተነካሁት እኮ አንቺ ሲጀምር እኔ ስነካ መሰማት ነበረብሽ። ምን እየሆንሽ ነው? ታማሪሽ ነሽ ዛሬ?
ፕራንክ ይሰራል? ፕራንክ ነው እንደዚህ አይነት ፕራንክ አለ? ወይ ዘጋታ ፕራንክ መሆኑ ጥሩ ነው። ፕራንክ መሆኑ ጥሩ ነው። እንደዚህ አይነት በጣም ነበረ ቆንጆ ብለሽ እኛ ላይ መጣሽ። በጣም ያሳዝናል ግን ባይ ዘ ወይ አሁን ደስ አለኝ ወንዴ በመገኘት አስደንጋጭ ነበር። ቆንጂት ወደ እኔ መጣሽ። አንቺ እንዲደረገ ዩቲዩብ ላይ እናንተ ስለቆያችሁ አመጣለሁ ብዬ ይዤ መጣሁት ቁጭ ብለው ኧረ ይቀርባል እና ብለሽ እና የእኔ ጫማ መሰሪው ይሸታል ግን ጫማ ኧረ ሸትው አይተሻል ጫማዬን ግን እንደው ካልጠፋ አንተ ጫማ ግን ታሽቻለሽ ወይ ቁጭ ብለው ማለት ነው። እነሱ ታስደነግጫለሽ እንደማንደራት ፋንታ ቁጭ ብለው እኛ ምን አይነት ምሳ እንበላለን ብለን ስንመጣ እንደዚህ እርቧችኋል እኮ በእናትሽ። ወይኔ ቆንጂት ፕራንክ ታደርገኝ እኔን የፕራንኩን ንጉስ የፕራንኳ ንግስት ታገኘች። በቃ ቆንጂት ተሳክቶልሻል። ጨብጭ አምናለሁ ያገናኘን እኔና አንቺን ፍራንክ ታውቂ ነበር አንቺ? ታዲያ ምን ጣስሽ ነው ታንድሽ አልጣሽ እኮ አንዴ ስማ ማባባስ ሆነብኛ እንዴ እናባሪኛ እንዴ ለሱ የራሳችሁ እንዴ እንደሱ አይባልም። እንደሱ አይባልም ማርዬ እንዴ የምታመሰውና ታውቂያለሽ እኮ ምላሽ እሺ በቃ ቁጭ እንዴ በል ምን አውቃለሁ። አብረን ወጥተን አብረን ገባን አይደል እንዴ? ያንቺ ተቆርኩ ምንም አይታወቅም እኮ ኧረ አውዶ ተጫወት እንጂ ምን ሆነች ነው? ምንም ተጫወት ነው ገና ከመምጣታችን ወክበሽን ምንም ተጫወት ነው ወይ ቆንጂ ሰራሽን የምር ሰርተሽልናል ዛሬ። እኔማ እኮ ተሳቀቅኩኝ። ተሸተተን ይሉ ማለት አሸተትኩት እኮ አይዞሽ አትጨነቂ። እኔ እኮ የተደረኩት እናንተ ምን አናደዳችሁ? አያስደነግጣት እንደ ምን ሆናል? እኔ ማለት ከፕራንክ ውስጥ ለቀቀኝ እኮ እንጂ መጀመሪያ እኮ በጣም ተበሳጭቻለሁ። ልደብድባት ነው እቺም ብላ አይደለም። ኧረ ያዙልን ምን ይሻልሻል? ኮንዴን ያገኘችልኝ አሁን ወዲያው ፕራንክ ነው ሲባል እኮ ወዲያው በቃ ተደሰትኩኝ። እኔ እኮ ስትስቆ ሁሉ አላመንኩም እኮ ያምማት ሁሉ መሰለኝ። ሙሉ አንተ ነበርኩ ዝም ብላ ከከት ስትል በጣም ምገርም ግን እሺ ይሆናል። ግን ለምንድን ነው እንደዚህ እኔን የመታችው? እንዴ በጥፊ ብሏታል እኮ እኔ በጣም አናደደች። አንቺ መተሻል እሱ ሁለት ጊዜ አንቺ አንድ ጊዜ ሶስት ጊዜ ነው የዘመተው ጋር ይረሳታል እኮ ፊቷ እስኪ ቀላ ነው ያጮልኳት። ምንም ማድረግ አልችልም። ቆንጅት የምር ማይነካ ሰው ነካሽ። ሁኔታውን እንደዚህ ሳደርግ እንደዚህ ነው የምትመጣው። ታዲያስ እንዴ ታዲያ አርገሻለ የተመታሽው ኦጭው ወደፊትሽ እንደዚህ ነገር ባደርግ ይሄ ስርዓት መያዝ ነው ብለሽ ኦቂያት። እንግዳ ክብር መሆኑን ማወቅ ክቡር ነው ሲጀመር። እንግዳ ክብር ነው። እንግዳው ቢያጠፋ ራሱ አይባልም። ባድ እኮ ነው አንቺ ያረሱ አርቃ ሰው ቤት ከዚህ በኋላ ጫማ አድርጌ መሄዱ ይከብደኝ። እንዴት አሰብሽው? አይደለም እንዴት አሰብሽው? ቆይ ጫማውን እኮ እሺ ሊመጣልሽ ይችላል እኛንም ስለምትይ ግን ጫማ ይሸታል ማለት ነው። ይሸታል በፈጣሪ ሰው አይ ኃጢአቱ እንዳይሆንብኝ ነው። በጣም ይቅርታ እኮ አያስፈልገውም። መልስ ምት ብቻ ነው የሚያስፈልገው። ምንም ችግር የለውም። ምን እንደምትደረግ ጉዳይ እሱን ለራስሽ ተውጪ እዛው ችግር የለውም። ቆንጂት በሰላም ያኖርሽ፣ እድሜ ይስጥሽ፣ እድሜ ያገናኘን። በሰላም ኑሪ እደጊ ተመንደይ እጁ ላይ እስከምትወድቂ ነው። ታዲያ ይሄ ማለት እኔ ቆንጂት ፕራንክ ታደርገኛለች ብዬ ላስበውም አልችልም። በምን አስበዋለሁ? በጣም ነው ሊመጣልኝ አይችልም። አሁን ትታችሁ ቤተሰቦቻችን ሰላም ብላችሁ ቆይታችኋል። አንቺማ ካሜራሽን ያለሽ ምን አለብሽ? እኔ አውርቻለሁ ከእነሱ ጋር። እናንተ አውሩ፣ እናንተን ይዤ መጥቻለሁ። ውድ ቤተሰቦቻችን እዛ ጋ ነው
ውድ ቤተሰቦቻችን እንግዲህ ዛሬ በከፍተኛው ባይዘው ለዚህ ሁሉ ተጠያቂ እኮ ናሂ ነው። ይሄን ዩቲዩብ ባያስተምርብን እንደዚህ ባልሆነች። አዎ ናሂና ውብዬ ተጠያቂ ናቸው። አይሰራችልኝ እኔ እንጃ በቃ አንቺን ካሜራ ማስተማሩ አንቺን ይሄ ቪዲዮ ዩቲዩብ መክፈቱ በራሱ አሁን ላይ ኪሳራ ነው። በቃ አከሰርሽ። ይሄን የመሰለ ትልቅ ማከብረው ሰው ዛሬ አጥቼ ነበር። እነሱን አጥቼ ነው በጣም የምንወዳቸው ሰው። ኧረ እውነት ነው እንዴ? እውነት አይደለም ፍራንክ ነው እንጂ በቃ እነሱ ሊሄዱ ነበር እኮ እውነት ምን አፍ ነው ለነከፍተው ነው ምን ያለችው ገብተው ያሯት ምን አፍ ቢኖረኝ ነው እንደዚህ ብለው እኮ ሊባል ነው። ወይኔ ያሳዝናል። ከአቅሜ በላይ ነሽ ብቻ ከባድ ነው። ለማንኛውም ግን አድናቂሽ ነኝ ግን በእውነት ነኝ። ሰው በሚሳቀቀው እኮ ነው ጭራሽ አድናቂ ሰው እኮ ይሳቀቃል እኮ ሰው ቤት ጫማ አውልቅ ሲባል ይሸትብኛል ይሳቀቃል ምናምን በቃ በዛ ስትመጣ እኮ ሳኩኝ ሁላ ለምን እንደዚህ ብላ ስትመጣ እኔ ደግሞ አፍንጫውን ይዘምራል እኔ ታማለች ብዬ ነው በቃ እኔ ምንም መሰለኝ የተወንዴ ጫማ ሻቶ እንደማያውቅ አውቀዋለሁ። በጣም ጠንቃቃ ነው ተወንዴ በዚህ ጉዳይ ብቻ ቤተሰብ ጉድ ነው ያደረገችን። ለማንኛውም ግን እኔ ብቻ ጠብቂ አንቺን እንዲህ ማስተማሪ እንዲህ ዋጋ እያስከፈለኝ ከሆነ እንኳን አስተማርክ እንደና ከዚህ በላይ ይመጣሉ። ገና ጠብቁ እያለች ብቻ አሁን አንድ ብዬ ነው ጀምሮ እንጂ ገና መጀመሩ ነው እሱ ላይ ነው። ግን አሁን ከዛሬ በኋላ እኔን አታድርግ። ያው ገበገበች እኮ ከዚህ በላይ ታሯሩጭ ሌላ ታሪክ እስቲ ለኔ ሹክ በይ አደርገው ነው ለማንኛውም ንግሬ ነው ብለሽ በላሽ ነው የምታለኝ። እኔ ቆይ ግን የምር ቢከሰት ኖሮ አብረሽን ላትወጪ ነበር አንቺ እንደዛ የምታገኝ ለምን እንደሆነ ታውቃለህ? እንደዛ እኮ የሚሆነው አሁን እኛ ጥለን ብንወጣ የበለጠ እሷ ላይ ይገኗል። ስለዚህ እኔ ምን አገባኝ ጫማሽ ተቆቆ አይደለም ማለት እግሬ ይሸታል የተባልኩ ሰውዬ በቃ ልጅ ነሽ እንግዲህ ማስታረቅ ነው ያለብን። ዝም ብለን መውጣት ትክክል አይደለም። ልጅ ስለሆነች ነው መቻል ነው ያለብን። ልጅ ስለሆነች እንደውም አልተጣላውም። ልጣላሉ እኮ እችል ነበር ልማታውሉ እችል ነበር ናይ ያው የራሱ ልጅ ስለሆነች ነው የደፈረው። እኔ ልጅ ስለሆነች ተጣልኩ። ተደቅ ያለች ብትሆን እኮ አይታወቅም ነበር ማድረገው። ለማንኛውም ተገኝተናል ሁላችንም። እስቲ በቅርቡ ደግሞ ያሰብነው ሀሳብ አለ ከቶንዴ ጋር እሱን እኮ እናወራለን እያለን ያሰብን በፍራንክ ራንች ልጅ ግን ስንቱን በጠበጥሽ ይሁን። ለማንኛውም በድጋሚ እንኳን ደስ አለሽ። ሁሉንም ሰው ወኪ ነው የጨበጥኩሽ። ይሄን አጨባበጥ ግን ፍሪ ምን እንደሚያደርግሽ አታውቂም። ለማንኛውም ያ የባለፈውን እንንገር እንዴ ይህ ነገር እንጂ ከዚህ በኋላ እኮ እኔ እግሩ የሸተትኩ ሰው ነኝ። ቃል የለኝም ዋጋ የሌለው ፕሮግራሙን እንዳላበላሽባቸው ያሉት ነግራቸውን ከዚህ ጋር እንዳያገናኙ እየፈራ አስጠንቅቀ ነገራቸው። እሺ ቤተሰብ እንግዲህ ቆንጂትና እንደዚሁ ደግሞ በጣም ብዙ ዩቲዩበሮች ያው በስራችን ወጥተዋል። እናንተ ማሳደጋቸዋል። ያንን በማሰብ እስቲ በአይነቱ ለመጀመሪያ ጊዜ ከቶንዴ ጋር በጋራ በመሆን ፍሪ የዩቲዩብ ስልጠና ኮርስ አዘጋጅተናል። እንግዲህ ፍሪ ኮርሱ ለአንድ ወር ያህል የሚቆይ ነው። በነፃ ሊማሩ በዚህ አጋጣሚ ቶንዴ እንግዲህ ፈቃደኛ ሆኖ አብሮኝ እንግዲህ ይህንን ለማድረግ ፈቃደኛ ስለሆነ ሀሳቡንም አብረን ቁጭ ብለን አውርተን በሙሉ ፈቃደኝነት ለማገልገል ፈቃደኛ ስለሆነ በጣም ደስ ብሎኛል። እንግዲህ አድቫንስድ እና ፍሪ አለ በነፃም እንደዚሁ ደግሞ አድቫንስድ ላይም ገብታችሁ ብቻ አድቫንስዱ ላይ መማር የምትፈልጉት አማራጭ እናስቀምጥላችኋለን። ሰው ኮሜንት ላይ የቴሌግራም ሊንክ እናስቀምጣለን። በዛ ፔጅ እየገባችሁ በነፃ እንግዲህ በዩቲዩብ ተምራችሁ ራሳችሁን ቀይራችሁ እንግዲህ ቦታ አይገድበውም አይደለ? ምንም አይገድበውም። እንግዲህ ቨርቹዋል እናደርጋለን ሁሉም ባለበት ቦታ ስልኩንም ላፕቶፕንም ቴሌግራም እና ኢንተርኔት ኮኔክሽን የሚፈልገው እዛ ላይ ገብተው በስንት ሰዓቱ ኦንላይን ላይ አሁን ነገሮች ሁሉ ኦንላይን ሆኗል። አብዛኛው ሰው ከቤቱ ይሰራል፣ ፊልድ ላይ ሆኖ ይሰራል፣ ትራቭል አድርጎ ይሰራል፣ ስራ አይቋረጥም። ስለዚህ ያው ዲጂታል ዓለም ጠቅሞናል እነዚህ አይነት ነገሮችን። ኮሮና ላይ ከሁሉም ሰው ተጠቃሚ ሆነ ነበር። አሁን ኮሮና ሲጠፋ እንደው ቀዝቀዝ ያለው እንጂ
ብዙ ሰው ስለተቀየረ በዚህ ጥሩ አጋጣሚ ነው፣ ይጠቀማሉ ያስባሉ። ተጠቀሙበት። እሺ ብዬ መልዕክት አስተላልፊ። ከዛ ፍሬ ከዛ ድርሻ ምንድነው? አይ ስልሽ አሁን በጣም በስራችን ብዙ ዩቲዩበሮች እንዳሉ ታውቂያለሽ። ተምረው ነው አይደለ እዚህ ደረጃ የደረሱት፣ ያው አሳይተናቸው ነው። አንቺም ያው በእኛ ስር ነው የወጣሽ ዩቲዩብ ላይ አይደለ? እኔ አሳይቼሽ አይደለ? ይዋሻል ስለዚህ ምስክርነት ትሰጣለሽ ነው። ከዛ ቆንጂትም ምስክርነት ትሰጣለች። እሺ ሰላም፣ እንዴት ናችሁ ወደ ቤተሰቦቻችን? ትንሽ ከተጠፋፋን በኋላ እንግዲህ ቆንጂት መልሳ ይዘን መጣለች። እንኳን ደህና ቆያችሁን ብለናል። እናመሰግናለን። የጀመራችሁት ሀሳብ በጣም ነው የምደግፈው። ምክንያቱም ብዙዎች የሚጠይቁት ጥያቄም ነው። እኔም ዩቲዩብ መስራት ፈልጋለሁ፣ ግን እውቀቱ ወይ ደግሞ እንዴት ማድረግ እንዳለባቸው የስራውን ሁኔታ የማያውቁ ብዙ እህቶች ወንድሞች አሉ። እዛው አረብ ሀገር ደግሞ መዳም ቤት እየሰራች ጎን ለጎን ዩቲዩብ መስራት የምትፈልግ እህቶች አሉ። አዎ የተለያየ ሀገር እና እውነት ለመናገር ያው እኔ እንደምታውቁኝ የአረብ ሀገር ሴት ነኝ። እዚህ ከመጣሁ በኋላ እንግዲህ ናሂ ከኔ ቀድሞ ዩቲዩበር እንደሆነ ታውቃላችሁ። በሱ ስር ወጥቼ እንዴት እንደሚሰራ ምን ማድረግ እንዳለብኝ አይቼ ነው እንግዲህ ዛሬ እናንተ ፊት እንድታወቅ ያደረገኝ ማለት ነው። ከኔም አልፎ እንግዲህ ብዙ ዩቲዩብ አስተዋውቀናል እናንተ ስር ገና ጀማሪዎች ማለት ነው። ምንም ሰብስክራይብ ሳይኖራቸው አስጀምረን እናንተ ጋር አስተዋውቀን ዛሬ ተከፋይ ሆነው እያመሰገኑን የራሳቸውን ላይፍ እየኖሩ ነውና እንደዚህ የምትፈልጉ ልጆች እውነት ትክክለኛ ሰው ጋር ነው የምትመጡት። ቶንዴም በጣም ምርጥ ሰው ነው። ከጸባይም አንፃር ከእውቀቱም አንፃር በጣም አሪፍ ልምድ አለው። ናይም እንደዛው። ስለዚህ እነሱ ጋር መታችሁ በመማራችሁ ለእናንተ ጥቅምም እድልም ነውና ተጠቀሙበት። በጣም ወዳቸዋለሁ። ኤዲቲንግ ያው ኮርሱን አንደኛውን አንስጣትም ማስከፍል ነው ለፍሬ አስተማሪዎችን እንጠራለን ወደዚህ ኮርሶች ላይ ጸባያችሁ ካማረ በፊልዳችሁን አንጠራችኋለን። በፊልዳችን እንጠራለን። ለማንኛውም እንዳሉት ነው። ውብዬ በደንብ ጥቅለል አድርጋ ደግሞ በደንብ ብላለች። ያው ቶንዴ ነው፣ ናሂ ነው። ናሂ የረጅም ዓመት እንግዲህ የማስተማር ልምድ አለው። በሌላ ሙያም ቢሆን የማስተማር ልምድ አለው። እንዲሁም ደግሞ ቶንዴ ሁሌም ትሬኒንግ በመስጠት ነው የሚታወቀው። እንግዲህ ለእነሱ በጣም ቀላል ይሆናል ብዬ ነው የማስበው። ወደ እናንተ ጋር በቀላል መንገድ ትምህርቱን ይሰጧቸዋል ብዬ አስባለሁኝ። እንግዲህ ኑና ተመዝገቡ፣ ተጠቀሙበት። እነዚህ ሁለት ሰዎች አያመልጧችሁ። እነዚህ ሰዎች ግን ለማን ነው? ሁለት ሰዎች እንዳያመልጧችሁ። የሆነ ነገር በይ አንቺ ዩቲዩብ የተማርሽ ቤተሰብ እንግዲህ እኔ መጥቼ እነሱ ላይ ከመጣሁ በኋላ አንድ አመት ሆኗል። አዎ አንድ አመት ስለሆነ እነሱ ጋር መጥቼ ባባን የጠበኩ ደግሞ ከእነሱ ጋር ዩቲዩብ የሰራው ስል ለእኔ ዩቲዩብ ከቶ ከዛ የኔውን ላይ የሰራው እነሱ ላይ የሰራው ስል ተለማመድኩኝ እና ነው ብዬ ለእኔ ብዙ ስራ ነው ብዙ ሌታን አደረጉት። ከዚህ የሚበልጥ ነው ለእነሱ እኔ ይዤ የሚመጣው። እኛው አሁን እንደ እኔ እድል ያላቸው ሰዎች እንደ እኔ እድሎችን ተጠቅሙ። እኔ አሁን ተጠቅማለሁ። ቤተሰቦቻችን አሁን እኔ ብዙ እድል ነው ተጠቀምኩት። እኔ እንደተጠቀሙ ይደጉ። እሺ በይ እንዳስጀምርሽ መዝጊያሽን ስሪ። እንደ እኔ ተጠቀሙ። እድላችሁ እንዳመልጣችሁ እና ፍረጋ ቶሎ ብላችሁ ትምህርታችሁን መዝግባችሁ ጀምሩ ብዬ አስባለሁ። እናመሰግናለን። ያው በፍራንኩ ቁርሾዬ እንዳለ ነው። ምን ልትጋብዘኝ እንደሆነ ከዚህ በኋላ እኔ የማላውቀው አሁን በግብዣ የምትመለስ ናት። እኔ አላወኩም። ግብዣውን አይቼ ነው የምወስነው እና ተሰርቶልናል። ሰርታልናለች። ኢንትሮ ሰርተሻል ብለሻል አይደል? ሰርቻለሁ። እንግዲህ መዝጊያውንም ስራ እኛ አይመለከተንም እኮ ምሳችን ልንበላ ነው። ሰርተሻል ግን ነው ነገር እንደበላሽ አይቀበልታቸው። እሺ ባይበሉ ያለች እኮ እናንተ መዝጊያ ለምን ታበላሻላችሁ? በሉ ፈጣሪ ሀገራችን